ሰላም የቲክቶክ ቤተሰቦቼ እንደምን ቆያችሁ? ቆይታ አሪፍ እንደሆነ ተስፋ አደርጋለሁ። ጥናት ክፍል 1 ከዚህ ቪዲዮ በፊት ለቅቄላችኋለሁኝ። ክፍል 2 ደግሞ በመጀመሪያ ቪዲዮ ላይ እንደነገርኳችሁ ፍራክሽን እና ራሽናል ነምበር ልዩነታቸውን እነግራችኋለሁኝ ብዬ ነበር፣ አስጠናችኋለሁኝ ብዬ ነበር። እንግዲህ እዚህ ጋር እንደምታዩት ዲፊኒሽን ኦፍ ራሽናል እንደ ፍራክሽን ነምበር ይላል። የፍራክሽን እና የራሽናል ነምበር ልዩነቱ ምንድነው የሚለውን በዚህ ቪዲዮ እናያለን ማለት ነው። ፍራክሽን ኢዝ ኤኒ ነምበር ኦፍ ዘ ፎርም ኤ ኦቨር ቢ ዌር ቦዝ ኤ ኤንድ ቢ አር ሆል ነምበር ይላል። ፍራክሽን የምንለው የምጻፈው ኢን ዘ ፎርም ኦፍ ኤ ኦቨር ቢ ነው የምጻፈው። ኤም ከላይ ያለችዋ ኤም እዚህ ጋር የምትታየው ኤም ቢም ምንድነው የሚሆኑት ማለት ነው? ሆል ነምበር ነው የሚሆኑት ማለት ነው። ሆል ነምበር ምን እንደሆነ በዛኛው ቪዲዮዬ ከዚህ በፊት በለቀቁት ቪዲዮዬ እሱን ሪፈር ማድረግ ትችላላችሁ። ሆል ነምበር ከዜሮ የሚጀምር እስከ ፖዘቲቭ ኢንፊኒቲ የሚሄድ ማለት ነው። ከዜሮ ነው የሚጀምረው። ከዜሮ ጀምሮ 1 2 3 እና ኢቲሲ እስከ ፖዘቲቭ ኢንፊኒቲ ብዬ እዛኛው ከዚህ በፊት በለቀቁት ቪዲዮ ላይ ነግሬያችኋለሁኝ ማለት ነው። ፍራክሽን ማለት በፎርም ኦፍ ኤ ኦቨር ቢ የሚጻፍ ኤም ቢም ይሄ ኒውሚኔተርም ዲኖሚኔተርም ከላይ ያለውም ከስር ያለውም ሆል ነምበር የሆነ ማለት ነው። ሆል ነምበር ማለት ከዜሮ የሚጀምር እስከ ፖዘቲቭ ኢንፊኒቲቭ የሚሄድ ማለት ነው። ኤም እዚህ ጋር እንደነገርኳችሁ እንደጻፍኩላችሁ ኤም ቢም ምንድነው ሆል ነምበር ነው የሚሆነው ማለት ነው። ስለዚህ ፍራክሽን የምንለው እሱ ነው። ቢ ግን እንደነገርኳችሁ ከዚህ በፊት ቢ ዜሮ መሆን አይችልም። ቢ ኢዝ ዲፍረንት ፍሮም ዜሮ ማለት ነው። ቢ ዜሮ መሆን አይችልም። ምክንያቱም ዲኖሚኔተር በየትኛውም እንትን ላይ የክፍል ደረጃ ላይ ዜሮ መሆን አይችልም፣ ህግ ነው ማለት ነው። በቃ ቢ ከስር ያለችዋ ዜሮ መሆን አትችልም። ማንኛውም ቁጥር ለዜሮ መካፈል አይችልም ማለት ነው። እዚህ ጋር ምሳሌ አለ። ፎር ኤግዛምፕል 12ም ሆል ነምበር ነው። 23ም ሆል ነምበር ነው። 12 ኦቨር 23 ማለት ነው። እዚህ ጋም 10 ኦቨር 32 10ም ሆል ነምበር ነው፣ 32ም ሆል ነምበር ነው ማለት ነው። እዚህ ጋር 12 ኦቨር 10 12ም ሆል ነምበር ነው፣ 10ም ሆል ነምበር ነው። ምክንያቱም በዜሮ እና በፖዘቲቭ ኢንፊኒቲ መካከል ይገኛሉ ማለት ነው። 4 ኦቨር 21 ሆል ነምበር ነው። ስለዚህ ራሽናል ነምበር ፍራክሽን የምንለው ከላይ ያለው ኒውሚኔተሩም ዲኖሚኔተሩም ምን የሆነ ማለት ነው ሆል ነምበር የሆነ ፍራክሽን ይባላል ማለት ነው። ራሽናል ነምበር የምንላቸው ደግሞ ራሽናል ነምበር ኢዝ ኤ ነምበር which is written in the form of p over q በፒ ኦቨር ኪው ፎርም የሚጻፍ ቦዝ ፒ ኤንድ ኪው አር ዋት ኢንቲጀርስ ናቸው ማለት ነው። ፒ እና ኪው ኢንቲጀር የምንለው በዚህ በኩል በዛኛው ቪዲዮ አሳይቻችኋለሁ ኢንቲጀርን፣ እሱን ሪፈር ማድረግ ትችላላችሁ። ኔጌቲቭንም ፖዚቲቭንም የሚያጠቃልል ለምሳሌ ኔጌቲቭ 4ን፣ ኔጌቲቭ 3፣ ኔጌቲቭ 2፣ ኔጌቲቭ 1 እነዚህ ከዛ ደግሞ ዜሮንም የሚያጠቃልል ነገር ግን ክው ከስር ያለችው እቺ ክው ማን መሆን አትችልም፣ ዜሮ ከዜሮ ጋር እኩል መሆን አትችልም ማለት ነው። በዚህ በኩል ደግሞ ፖዚቲቭ 1 2 3 እና 4 ማለት ነው። እነዚህን ሁሉ የሚያጠቃልል ኢንተጀር ይባላል። ኔጌቲቭንም ፖዚቲቭንም ዜሮንም ጨምሮ የሚያጠቃልል ከዚህ እስከ ፖዚቲቭ ኢንፊኒቲቭ ከዚህ ደግሞ እስከ ኔጌቲቭ ኢንፊኒቲ የሚሄድ ማለት ነው። እነዚህ ኢንቲጀር ይባላሉ። ስለዚህ ራሽናል ነምበር ኔጌቲቭም ፖዚቲቭም ሊሆን ይችላል ማለት ነው። ለምሳሌ እዚህ ጋር ኤግዛምፕል እንስራ ብንል ኤግዛምፕል ብዬ ለምሳሌ አንድ ራሽናል ነምበሮችን ፎርም ማድረግ ብፈልግ እሺ ከላይ ያለውን ኔጌቲቭ 4 ብል ኦቨር ብዬ ከስር ያለው 3 ማለት እችላለሁ እዚህ ጋር። ስለዚህ ኢንቲጀር መሆን ይችላል ማለት ነው። ማን ራሽናል ነምበር ኔጌቲቭ 3 ኦቨር 4 ኔጌቲቭ 4 ኦቨር 3
ከዛ ሌላ ፎርም ማድረግ ብፈልግ ኔጌቲቭ 2 ኦቨር 3 ማድረግ እችላለሁ። ኔጌቲቭ 235 ኦቨር 25 ማለት እችላለሁ ከፈለኩ። ስለዚህ ራሽናል ነምበር ፎርም ማድረግ ከፈለጋችሁ ከኢንቲጀርም ከኔጌቲቭም ከፖዚቲቭም እየወሰዳችሁ እዚች ጋር ኦቨር የምትለውን ምልክት እየተጠቀማችሁ ፎርም ማድረግ ትችላላችሁ ማለት ነው። ጥያቄ ካላችሁ በኮመንት ሴክሽን ላይ አስቀምጡልኝ። የዛሬው ትምህርት በዚህ ይጠቃለላል። ራሽናል ነምበር እና ፍራክሽን ልዩነታቸው ይሄ ነው። ቀጣይ ላይ ደግሞ ፍራክሽንን ከፋፍለን እናያለን። ፍራክሽን በሶስት ቦታ ይከፈላል። ፕሮፐር ፍራክሽን፣ ኢምፕሮፐር ፍራክሽን እና ሚክስድ ፍራክሽን የሚለውን እናያለን። ዛሬው በዚህ ያበቃል። ጥያቄ ካላችሁ ኮመንት ሴክሽን ላይ ላይክ፣ ሼር፣ ፎሎ ማድረጋችሁን አትርሱ።